እንዴት ናችሁ ውድ የቻናላችን ቤተሰቦች? ዛሬ ዲስከስ የምናደርገው ስለ ያው ቲአይኤ ፖርታል ፒኤልሲ ፕሮግራሚንግ ቱል ይሆናል ማለት ነው። ያው ፒኤልሲ ፕሮግራሚንግ ቱል ከሆኑት ውስጥ እና ያው ሲመንስ ፒኤልሲ የምንጠቀም ከሆነ ከነዚህ የፕሮግራሚንግ ቱሎች ውስጥ በጣም ቤዚክ የሚባለው እና አብዛኛው ጊዜ ዋይድ ላይ የምንጠቀመው ምንድነው ቲአይኤ ፖርታል የምንለውን ያው እዚህ ስክሪን ላይ እንደምታዩት ቲአይ ፖርታል የምንለውን የፕሮግራሚንግ ቱል ይሆናል ማለት ነው። ይሄ ፕሮግራም ቲአይ ፕሮግራሚንግ ቱል ቲአይ ማለት በመጀመሪያ ደረጃ ቲአይ ፖርታል ማለት ቲአይኤ ማለት ኖርማሊ አብሪቬት የሆነች ስም ነች። ቲአይኤ ማለት ቶታል ኢንተግሬትድ አውቶሜሽን ማለት ነው። ቶታል ኢንተግሬትድ አውቶሜሽን ማለት ያው ከዚህ በፊት የነበሩ ፕሮግራሚንግ ቱሎች እንደሚታወቀው ሰፓሬትድ የሆኑ ናቸው። ድራይቮችን ለምሳሌ ሲስተም ድራይቮችን ፕሮግራም ማድረግ ስንፈልግ ራሱን የቻለ ፕሮግራሚንግ ቱል ነበረ። ኤችኤምአይ ስክሪኖችን ፕሮግራም ማድረግ ስንፈልግ ሌላ ራሱን የቻለ ቱል ነበረ። ፒኤልሲንም ልክ እንደዛው ማለት ነው። ይሄ ቲአይኤ ግን የምንለው እነዚህን የተለያዩ ቱሎችን በአንድ ላይ የተያያዘ ሌላ እንትን አያስፈልገንም ማለት ቲአይኤ ፖርታል ካለን ድራይቭን የተለያዩ ድራይቮችን ፕሮግራም ለማድረግ ሌላ ቱል አያስፈልገንም ማለት በቲአይኤ ፖርታል ተጠቅመን ኤችኤምአይንም በሉ ድራይቮችንም በሉ ፒኤልሲንም በሉ ፕሮግራም ማድረግ ይቻላል ማለት ነው። ስለዚህ በዋነኛነት የዚህ የቲአይኤ ፖርታል ትልቁ ፈንክሽን ይሄ ነው ማለት ነው። ያው እኔ ስክሪን ላይ እንደምታዩት ኦሬዲ ኢንስቶል ሆኗል። እነዚህ እንደምታዩቸው በሙሉ ምንድናቸው የአንድ ቲአይኤ ፖርታል ቱሎች ናቸው። ያው ቲአይኤ ፖርታል ብቻውን አይደለም ኢንስቶል የሚሆነው እዚህ ጋር የምታዩቸው ቱሎች በሙሉ ያስፈልጋሉ። ላይሰንስ ማኔጀር ያስፈልጋል፣ ሲሙሌሽን ያስፈልገናል። ሲሙሌሽን ያው አብሮ ልክ ኢንስቶል ስታደርጉት አብሮ እነዚህ በሙሉ ምን ይሆናሉ ማለት ነው። አብሮ እዚህ ስክሪናችን ላይ ፖፕ አፕ ይሆናሉ ማለት ነው። ኦሬዲ ከፓኬጁ ጋር አንድ ላይ እንትን ያሉ ናቸው ማለት ነው። እኔ ስክሪን ላይ እንደምታዩት እኔ ጋር ቨርዥን 17ቱም 18ቱም አለ። አክቹአሊ እኔ እንትን ቨርዥን 18 ነው እየተጠቀምኩ ያለሁት ግን አክቹአሊ እስከ 21 ምናምን ቨርዥን 21 አካባቢ ያው እንደደረሰ መረጃው አለኝ። ግን ማይ ፋቮራይት የትኛው ነው ፒክ አድርግ ብትሉኝ ያው ረጅም ጊዜም እየተጠቀምኩ ያለሁት በቨርዥን 18 ስለሆነ 18ን የምመርጥ ይመስለኛል። ሶስት እንዴት አድርገን እንጠቀማለን የሚለውን ነገር እናያለን ማለት ነው። አብራችሁኝ